አንዳንዴ አለማየታችን አይመስልም ሰነፍ የሚያደርገን ውጤቱን አይደል? አንዳንዴ የሆነ ነገር ውጤቱን ስለማታየው ቀድመህ ወይም በዚህ መስመር እየሄድክ አንዳንዴ እርግጠኛ አትሆንም አይደል? ስኬት የምፈልገው ቦታ ያደርሰኝ እርግጠኛ ስላልሆንኩኝ ሌዚ የመሆን ነገር አለ አይደለም? ግን የምር ከ6 ወር በኋላ የምትሆነውን ባሳይ ግን በእርግጠኝነት 6 ወር ትንሽ ነው የሚሆነው። 6 ወር ምን ፈልገው ነገር እንሞክርና ከዛንቶ forever ካልሆነ I don't care ከዛ በኋላ አንድ ሳምንት አላችሁ በአንድ ሳምንት ህይወታችሁ ይቀየራል አላችሁ በአንድ ወር አላችሁ 6 months at least እና ደግሞ በጣም ብዙ ቪዲዮዎች አሉ አይደል ለ6 ወር ጥፋ ለ6 ወር ራስን ደብቃል ለ6 ወር ሞንክ ሞድ ሁን ለ6 ወር ጎስቱን የሚሉ አይደለም ሪሊ ይሰራሉ እነዛ ነገሮች 6 ወር ብቻ ዲሲፕሊን ሆነን 3-4 ነገሮችን ብቻ እናርግ የኔ አመለካከት ፒውር ነው የሰው ልጅ ከልቡ ከፈለገ የሆነ ነገር ከልቡ የውሸት አይደለም ሰዎች ይፈልጋል እንዲሉት አይደለም just ከልቡ ከውስጡ ይሄ ኦብሰሽን የሚባለው ነገር አለ I need that የሚል ዲፕ የሆነ ፍላጎት ካለው ለዛ የሚሆን ደግሞ ኢፈርት ኤቭሪ ዴይ ጥረት ካረገ እኔ ማይሳካበት ምክንያት አለ ብዬ አላምንም እኔ በእኔ አመለካከት አጥያት ምናምን አሁን ካልሆነ በስፒሪቹዋሉ ሄደ ወይ ብዙዎቻችን የምንሸወደው 6 ወር ነገሮችን ሁሉ አቁመን ለራሳችን ጊዜ ብንሰጥ ብዙ ነገር የሚያመልጠን ይመስለናል በጣም ብዙ ነገር ምንም አያመልጠን እዚህ የቆምክበት ነው ራስህን የምታገኝ ከ6 ወር በኋላ ተመልሰህ ስትመጣ የምሬን ነው አይ ኖ ጋይ የሆነ ሰው አቃለው የሆነ ሰዓት ስራ ምናምን የሚሰራ ቢጥር ልጅ ነው ከዛ ኦል ኦፍ ሰደን ዲያቆን መሆን ፈልጋለሁ ሃይማኖታዊ ትምህርት መማር ፈልጋለሁ ብሎ ወደ ሌላ ሀገር ይሄዳል 2 አመት 3 አመት ተምሮ ሲመለስ ስቲል እነዛ ሰዎች እዛው ናቸው ብዙ ሰው እኛም እዚሁ ነን የትም የተቀየረ ያመለጠውም ነገር የለም እውነት ለመናገር ይሄ ሰውዬ ግን በህይወቱ የሚፈልገውን ስፒሪቹዋል ነገር አግኝቶ ዛው ተደርሶ ነው የመጣው ተርትኝ አይደለም 6 ወር ልልህ ነው የሚያመልጥ ይመስላል ወደ ኋላ የምትቀር ጓደኞች ጥለው የሚሄዱ ብዙ ነገር ሶሻል ሚዲያ ላይ ብዙ የሚያመልጥ ይመስላል ምንም የሚያመልጥ ነገር የለም ግን እውነት ለመናገር ሰዎች አብዛኛው ሰው የተወሰኑ ሰዎች ነው አብዛኛው ሰው ያስቀመጥክበት ቦታ ነው የምታገኘው እንዲሁ በቃ ላይፍ ውስጥ ስትራግል ሲያደርግ ልክ በዱልዱም መጥረቢያ ግዛፍ ለመቁረጥ የምትታገለው ነገር አለ የኛ ህይወት እንደዛ እኮ ነው ዝም ትግል ግን ፈቅ የለም ትግል ፈቅ የለም ግን መጥረቢያን በደንብ ከሳልከውስ እሱ ሲመለስ መጥረቢያው በጣም ተስሏል ስለዚህ አንተ ቀኑን ሙሉ የፈጀብህን አንተ ወሩን ሙሉ የፈጀብህን አንተ አመቱን ሙሉ የፈጀብህን ምናልባት እሱ በ3 4 ቀን ሊያሳካ ይችላል ማለት ምክንያቱም ሻርፕ ሆኖ ክሊር ሆኖ ራሱን አውቆ ነው የሚመጣው እስኪ 6 ወር ላይ ግን ምን ላይ እንስጥ ሱስ ውስጥ ያለ ይኖራል አይደለም ስራ የሚሞክር ግራ ይገባው ይኖራል ሰልፍ እንትኑን ማሸነፍ ያቃተው ይሆናል ፍላጎቶቹን ማሸነፍ ያቃተው ሰው ይሆናል ስፒሪቹዋል መሆን እየፈለገ ማይችል ሰው ሊሆን ይችላል በየትኛው ማቅጣጫ የተፈተነ ይሆናል ሪሌሽንሺፕ ላይ ጥሩ ያልሆነ ሊሆን ይችላል መስራት የማይፈልግ ሊሆን ይችላል አይደለም ዲፕሬሽን ውስጥ ያለ ሊሆን ይችላል